ይሄ ፓርት ላንቺ ነው። አቤት መቼም ይታየኛል ሳትመጪ ካሁኑ ታውቁኛል አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ወኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ለአገር ሲታይ ትዕግስታችን አቤት ትርጉም በዝናብ የቆየው ፍቅራችን በሀሳብ ይታየኝና እረካለሁ ያችን ቀን እስከማያት ናፍቃለሁ በሀሳብ ማናጀር ይልክላል አለሽ እንዴ? 3 ማናጀር ነው ያለው። እሺ አንደኛው ምን? አንደኛው ስፖርት መስራት ስፖርት እንዴት እንደምሰራ ምበላው ምግብና ማኔጅ ያደርግ ሊያዝሽ እዚህ ጋር ሊያዝሽ ሳጨርሽ እሱ ኮች ይባላል። እሺ ማናጀር አይደለም። ሁለተኛው ማናጀርሽ ምንድነው? እሺ ንገሪኝ። ሁለተኛው ማናጀር አልነግርህም። አዲስ አበባ መጣም እንዴ? ምን ሆነ? አፈክሽን ማለት ኢትዮጵያ ትመጣው? ኢትዮጵያ ከመጣሁ የት ነው የምመጣው? አዲስ አበባ አይደል እንዴ? የት ነው የምመጣው? ከኢትዮጵያ ከመጣሁ የት ነው የምመጣው? እንዴ አይደለም እመጣለሁ። ትቀበይኛለሽ ግን ኤርፖርት ትቀበይኛለሽ ብመጣ? ጸባይ ታይቶ ባይዘዊ ያው እኔ ከፈለኩም ነው የምትመጪው እንጂ ካልፈለኩም አናሃሩ ይመጣ ችግር የለም። አልገባኝም። ከፈለኩ ልነግርሽ እችላለሁ፣ ካልፈለኩ ዝም ብዬ ልመጣ እችላለሁ። ካልነገርኩኝ እጎዳለሁ እና እባክህ ንገረኝ ስትመጣ። ፍሌቨር ምን ስትሮበሪ ነው? እንደገና አዲስ አበባ መጣም እንዴ? ምን ሆነ? አፈክሽን ቆየ እመጣለሁ ማለት ኢትዮጵያ ትመጣው? ኢትዮጵያ ከመጣሁ የት ነው የምመጣው? አዲስ አበባ አይደል እንዴ የምመጣው? የት ነው የምመጣው? ከኢትዮጵያ ለመጣሁ የት ነው የምመጣው? ፊፊ እንዴ አይደለም። እመጣለሁ። ትቀበይኛለሽ ግን ኤርፖርት ትቀበይኛለሽ ብመጣ? ጸባይ ታይቶ ባይዘዊ ያው እኔ ከፈለኩም ነው የምትመጪው እንጂ ካልፈለኩም አናሃሩ ይመጣል ችግር የለም። አልገባኝም። አልገባሽም? ከፈለኩ ልነግርሽ እችላለሁ፣ ካልፈለኩ ዝም ብዬ ልመጣ እችላለሁ። እንደሙዲ በእናትህ ካልነገርከኝ ያው ኔትወርክ ጋይስ አይ በጣም አረ ኔትወርክሽን አስተካኪ። ምን እንዳልን አልሰማሽም? አሁን ምንም ያልሽው አለ። እሺ ምን አልሽ? ካልነገርከኝ እጎዳለሁ እና እባክህ ንገረኝ ስትመጣ። የኔ እናት እነግርሻለሁ፣ ችግር የለም። ስልክሽን ግን አዘጋጅሽ። ሌሊት ነው የምገባው፣ ሁሌ እኔ የሌሊት ነው የምገባው። ሌሊት ለኔ ብለሽ ጌሙን አቋርጠሽ ትመጪያለሽ። ለዚህ መጣጣ ሰባት ሰዓት ነው የምገባው፣ ሁሌ 7 ሰዓት 8 ሰዓት ነው የምገባው። ጌምሽን አቋርጠሽ ለካያ ብለሽ ኤርፖርት ትጠብቂኛለሽ ወይ ነው ጥያቄው? ምን ማለት ነው? እዚህ ሀገር ድረስ መጥተህ ማናጀር ይልክልሃል አለሽ እንዴ? ሜሉ ነች ምን መጣ? 3 ማናጀር ነው ያለው። እሺ አንደኛው ምን? አንደኛው ስፖርት መስራት ስፖርት እንዴት እንደምሰራ ምበላው ምግብና ማኔጅ ያደርግ ሊያዝሽ እዚህ ጋር ሊያዝሽ ሳጨርሽ እሱ ኮች ይባላል። እሺ ማናጀር አይደለም። እሱ ኮች ይባላል። እሺ ሁለተኛው ማናጀርሽ ምንድነው? እሺ ንገሪኝ። ሁለተኛው ማናጀር
አልነግርህም። ኤዲት የሚያደርግልሽ ነው ማናጀርሽ? ኤዲት የሚያደርግላት ነው ማናጀርሽ? አይ ልነግርህ ስልህ እየደወለ በሰዓት ምግብ ምናምን ማኔጅ የሚያደርገኝ ቪዲዮ እንድሰራ ምናምን። ኦኬ እሱ ለካ ሌላ ማናጀር ነው። ቢቀርስ በቃ ሀሳቤ ውስጥ ያሉትን ነው በቃ እየተናገርኩ ያለው። ካሜራማንሽ ማናጀርሽ ነው። አቃሉ እንዴ ማናጀሪ ጋር ልደውል ብለሽ እኮ ካሜራማንሽ ጋር የምትደውይ ሰው እኮ ነሽ። አይስር ግን እውነት ለመናገር አንድ ቲክቶክ ያምራል እኔ ጋር ነው የጻፈች ያለች እንዴት ተሰጣች ለመናገር አንድ ማናጀር ነው በጣም ማከብረው በጣም ወደው በጣም ብዙ ነገር የሚያደርግ ማናጀር አለ። ዛሬ ደግሞ አምሮብሻል ያምርብሻል ደግሞ ይሄ ልብስ እንደ ሹራብ ቢጃማ በሹራብ እሺ እኔ ሰማያዊ አያምርብኝም እንትን ነው የመሰልከው ምን ነበር ትልዩ ነው የድሮ አሻንጉሊት ሰውዬው ያኛው ታቆም ነው የድሮ አሻንጉሊት ነው ምንም አልመሰልኩም ለምን ተሰክሻለሽ አባተር ነው የመሰልከው አረ የሆነ ሰው ግን እርግጠኛ ነኝ ቻት ላይ አንብበሽ ነው አባተር ፊልሙ ምን አይነት ነው ቶሎ አባተር ምን አይነት ነው ፊልሙ ፊታቸው እንደዚህ እዚህ ጋር ምናምን እንደዚህ ይቻላል እርግጠኛ ነኝ ቲክቶክ ላይ ነው ያየሽው እንጂ አታውቂም አረ አይቻለሁ ፓርት 1 እና ፓርት 2 ነው አይቻለሁ እርግጠኛ ነሽ በአማርኛ ይሄ ተተርጉሞ የለም ሰላም ለሚያ ኢቢሲ ላይ ነው ኢቢሲ የድሮ ኢቢሲ ላይ ወይ ጆሲ እንደ ሃውስ ላይ ጆሲ ቲቪ ላይ እሺ አስተካክለዋለሁ እሺ አንቺ ግን በጣም እናቴ ግን አይንሽ ያምራል ግን በጣም ነው ያምራልሽ ደህና ነኝ በጣም አንተስ ሁሉም ሰላም ነው በጣም ደህና ነኝ የሆነች አንድ እብድ ልጅ አለችና ፊፊ ትባላለች ሁሌ ላይፍ ስገባ ቲክቶክ ላይ ታስቸግረኛለችና ምንድነው መፍትሄው በቲክቶክ ላይ ሰዎችን ማስቸገር ጥሩ ነገር አይደለም እሷን ብሎክ ማድረግ ወይም ሪፖርት ማድረግ ትችላለህ ይሄም ችግሩን ለመቅረፍ ይረዳል ሌላ መፍትሄ ልፈልግልህ ግን በጣም ነው የምትመቸኝ ደግሞ በዛ ልክ ደግሞ በጣም ትመቸኛለች ምን ላርጋት ሁኔታው ትንሽ የተወሳሰበ ይመስላል እሷ በምታስቸግረህ ጊዜ ምንድነው አይነት ነገር ነው የምታደርገው ባህሪዋን ትንሽ ልትገልጽልኝ ትችላለህ ባህሪዋ በጣም ከበድ ያለ ነው አንዳንዴ ሳቂታ ነች አንዳንዴ ደግሞ ታኮርፋለች ቶሎ አንዳንዴ ደግሞ ሙርት ይዝብኛለች እንደፈለገች ሰዎች የተለያዩ ባህሪያት ሊኖራቸው ይችላል ግን በየጊዜው የሚያስቸግር ባህሪ ደስ ላይል ይችላል ምናልባት እሷን ተወያይተህ ችግሩን ለመፍታት ልትሞክር ትችላለህ ልወያይ በሞክርም ልጅቷ በአንድ ጆሮ ሰምታ በአንድ በኩል የምታፈስ ልጅ ነች ላሳይሽ ቆይ ማን እንደሆነች ደግሞ ላሳይሻለሁ ትታይሻለች ጀመናይ አሁን አይቻታለሁ ፊፊ የምትባለው እሷ ነች እሷ ነች ታምራለች ወይስ ታስጠላለች የውበት ግምገማ የእያንዳንዱ ሰው የግል ምርጫ ነው ታይሽ ስለ ጸጉሯ ስለ ፊቷ ስለ አለባበሷ ምናምን እስቲ አንዳንድ ነገሮች ንገሪኝ ፊፊ ረጅም ኩርባማ ጸጉር ያላት መሳለች የለበሰችው ቢዥ ቀለም ያለው እና ጥቁር መስመሮች ያሉት ልብስ ነው ሜካፕ ተቀብታለች በአጠቃላይ ቆንጆ መልክ አላት ሌላ ምን ለማለት ትፈልጋለህ ሜካፑ በጣም በስቷል አይደለ ፊቷ ላይ ሜካፑ ጎልቶ ይታያል ፋሽን የግል ምርጫ ስለሆነ አንዳንዶች ብዙ ሜካፕ መቀባትን ይመርጣሉ ሌላ ምን አስተዋልክ ምንም አባታታቂ ስለዚህ ምን ታማክሪኝ አገናኘኝ ቻት ልሂድ ወይስ አገናኘኝ አነበበች ከታች ወደ ላይ ቢጫ ሹ እኔ ቢቆመጥ ራሱ
እናውቃታለን ወሬኛ እያሏት ነው። ቢጫ ሹራብ በጥቁር ስትራይፕ ሜካፕ በጣም የበዛባት ሜካፕ በስነ ስርዓት የበዛባት ምናምን አለች። እሰይ የፍቅር ገዳም ሳንተን አይከዳም ስሜት ፍቅር ይልሃል አንተስ ምን አስበሃል ገዳም የፍቅር ገዳም አይ ገዳም የመውደድ ገዳም ጣላት ላይ ለስራ ቤት ቁርጥ ሆኗል መለያየቴ ያጠለኝ ክፉ ዘመን ከምወደው ባለቤቴ ቀን ብሎ እስክንገና ያረክልኝ እምነት ቃል አይወጣም ከጣቴ ላይ ለዘላለም ቀለበት ግድ የለም ልቤ ይችላል። ነው እንዴት ነህ? ደህና አንተ ደህና ነህ? እንግዲህ ታያ ጋይስ እኔ አልዋሽም ታውቃለህ። ለሊት ደውል ነው የሚያደርገው ተኝቼ ሲነሳ ማገኘው ሚስኮል ማለት ምንድነው? ከቲክቶክ ስገባ ሪከርድ ያለው እየደወለ ምንድነው? እስኪ ንገረኝ ታይዬ። ግን ታይዬ አለ እኮ ላይቭ ላይ ካየሽው ግን መጀመሪያ ማለት ላይቭ ላይ ማን አሁን ራስሽን በራስሽን እዚህ ያስታወን እያየሽ ነው ታያሻው። ላይቭ ላይ ዋርኒንግ ሰጥ ሌላ ላይቭ ላይ አለ ሌላ ላይቭ ላይ የተለቀቃለ መጀመሪያ ስደውል የኔ ስለ እኮ ታዲያ ዋርኒንግ እንዴ አይደል? እሱ አይደለም በቃ የመቼውን ነው የምታወሪው ታዲያ? እንዴ አላውቅም። በቃ ሰሞኑን ዝም ብለህ በቃ ዝም ብሎ ነው ሰሞኑን ወይ እንጂ ይሻወሪ ይቀይር ይሻልሻል እንዴ? ምን አባ ዳሊ